A deer? The Whitaker family has become one of the most shocking and disturbing examples of inbreeding ever documented. በአብዛኛው ኢትዮጵያ ውስጥ እንደምታየው ነው ግልጽ ነው በጋብቻ ስርዓት ውስጥ በብዛት የተለመደ ነገር አለ አንድ እሱም የቤተሰብ ጋብቻ እንዳይፈጠር ነው በብዛት የሚፈልገው ሁላችሁም እንደምታዩት ወይ ማይታችሁም ሊሆን ይችላል በብዛት መጀመሪያ የምትጠየቀው ጥያቄ ልጅቱን ታቃዋታላችሁ ወይ ዘሯ ምንድነው ከየት አካባቢ ናት ነው በብዛት የምትጠየቀው ይሄኛው ምክንያት በራሴ አመለካከት የሚመስለኝ አንድም የቤተሰብ ጋብቻ እንዳይመሰረት ነው እና ዛሬ ላወራላችሁ ከፈለኩት ነገር ጋር የሚገናኘው እንደዚህ አይነት ኢሹ ነው ላነሳላችሁ ሳይሆን ለነግራችሁ ወደድኩት በዋናነት አንደኛው እንደዚህ አይነት ኢሹ ነው በሳይንስም በሃይማኖትም ይሄኛው ነገር የሚፈቀድ ነገር አይደለም የሚፈቀድም ነገር ብቻ ሳይሆን በጣም የሚጣላም ነገር ነው በጣም እንዲሁ እኛም ስንሰማ ማይመቸን ነገር ነው የቅርብ ቤተሰብ ጋብቻ ማለት ነው ያክስት ልጅ ያጎት ልጅ ቅርብ ያለ የቤተሰብ የእህት ወንድም ልጅ ማግባት ልክ ያልሆነበት ምክንያት በጣም ብዙ ምክንያቶች አሉ በሳይንሱም ይሄኛው ነገር ማይደገፈው ኢንብሪዲንግ ማይፈቀድበት አንደኛው ምክንያት ተደጋጋሚ እንደዚህ አይነት ጋብቻዎች በተፈጠሩ ቁጥር ፊዚካሊም ሜንታሊም ጤናቸው የራቃቸው ልጆች ይወለዳሉ ተብሎ ስለሚገመት ነበር በሳይንሱ ደግሞ ይሄኛው በጣም እርግጥም ነው ትክክልም እንደዛ አይነት ነገሮች ይፈጠራሉ ነገር ግን በሀገር አሜሪካ የተፈጠረው ታሪክ ከዚህም በላይ በጣም ዓለምን ያነጋገረ ክስተት ነበር የዛሬ 4 አመት በ2020 ዓመተ ምህረት በፈረንጆቹ 20 ዓመተ ምህረት ማለት ነው ይሄኛውም ታሪክ አንዱ ምን ነበር የሆነው በዌስት ቨርጂኒያ ግዛት ውስጥ ነው ይሄ ታሪክ የተፈጸመው የዛሬ 100 አመት ነው ታሪኩ የሚጀምረው የዛሬ 100 አመት በ18ኛው ክፍለ ዘመን በ19ኛው ክፍለ ዘመን መጨረሻ ላይ ነው ታሪኩ ይሄ ታሪክ ተፈጠረው ማለት ነው ሄንሪና ጆን የተባሉ መንታ ወንድማማቾች ነበሩ እና ታሪኩ ሲጀምር እንደዚህ ነው እንግዲህ ጄምስ የተባለው የቅርብ ቤተሰብ የነበረውን የአጎቱን ልጅ ያገባል ከመንትዮቹ አንዱ ማለት ነው ሁለተኛው ደግሞ ጆን የተባለው ደግሞ እንደዚሁ ቆይቶ የአጎታቸውን የቅርብ ዘመድ ያገባል ይሄ ማለት እንደዚሁ የቤተሰብ ጋብቻ እየተባዛ ነገሩ እየሰፋ መጥቶ ማለት ነው ከዛ ይሄ ነገር ከተፈጠረ በኋላ ነው እንግዲህ የጆን እና የዴቭ ልጆች የመንትዮቹ ልጆች ናቸው እንግዲህ እንደነገርኳችሁ የመንትዮቹ ልጆች እርስ በርስ ይጋባሉ ማለት ነው የወለዱት የመጀመሪያ ልጅ አንደኛው ሴት ነው የወለደው አንደኛው ወንድ ነው የወለደው ከዛ ይሄ ነገር እየተደጋገመ ይመጣና ላለፉት 100 አመታት ከሌላ ቤተሰብ ሳያገቡ እኚህ ዊታከር የተባለው ቤተሰብ ሌላ ቤተሰብ ውስጥ ሳይቀላቀል ላለፉት 100 አመታት በዛው ነበር እየተጋባ የነበረው በዌስት ቨርጂኒያ ግዛት ራቅ ባለ አካባቢ ነው የሚኖሩት ታዲያ ይሄ ነገር እየተባዛ እንደዚሁ የቤተሰብ ጋብቻው እየሄደ በጣም ብዙ አመት ከ100 አመት በላይ ከቆየ በኋላ ነው ዓለምን ያነጋገረው ክስተት የተፈጠረው አሁን ላይ የተወለዱ አሁን በነፍስ ያሉት የዊታከር ቤተሰቦች ማውራት አይችሉም መንቀሳቀስ አይችሉም በብዛት አብዛኞቹ መንቀሳቀስ አይችሉም በጣም የአይምሮም ሆነ የጤና የሜንታሊም ፊዚካሊም በጣም ከባድ ችግር ነው ያለባቸው ቤተሰቦቹ ማለት ነው ይሄም የሆነበት ምክንያት ኢንብሪዲንግ በቤተሰብ አይፈቀድም በቤተሰብ ጋብቻ ማይፈቀድበት አንደኛው ምክንያትም ይሄ ነው ደግሞ ከሁሉም በላይ ሲደጋገም ነገሩ እየተደጋገመ ከመጣ ከባድ የጤና ችግር ያለባቸው ልጆች እንዲወለዱ መንስኤ ነው የሚሆነው ይሄን ለመቅረፍ ነው እንግዲህ አንድ የአሜሪካ የዶክመንታሪ ሰሪ በ2004 በፈረንጆቹ ዓመተ ምህረት ለመጀመሪያ ጊዜ እነሱን የሚያገኛቸው ነገሩም ትክክል እንዳልሆነ ለጥናት እንዲሆን በቤተሰቡን እንትን የተደረገው እንጂ ከዛ በፊት በቃ ይሄ ነገር ኦፊሻሊ ልክ ነው ተብሎ ለብዙ ሰዎች ይሄ በጣም ከባድ የሆነ መንስኤ ሆኖ ነበር እና ላልታወቁ በጣም ብዙ ችግሮችም እንደ ትልቅ መፍትሄ ነበር የተቆጠረው በቤተሰብ ውስጥ አንዳንድ ሃይማኖቶችም እንደውም አሉ የሚፈቅዱ ግን ያ ነገር እየተባዛ እየተደጋገመ ከሄደ ከባድ የሆነ ጤና ችግር ነው የሚያመጣው እና የዊታከርን ቤተሰብ እንድታዩት ሊንኩንም አስቀምጥላችኋለሁ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ ቤተሰቡ አሁን ያለበት ሁኔታ በጣም ነው የሚያሳዝነው 4 ናቸው የቀሩት ከአራቶቹ አንደኛው ማውራት ይችላል ኖርማል ነው እሱ ወጣትም ነው በ30ዎቹ እድሜ ውስጥ ያለ ነው ሌሎቹ ግን ያው ከ50 አልፈዋል ግን ማውራት ምንም ነው የማይችሉት አንደኛው እንደውም ሬ የሚባለው በጣም ፌመስ ነው በጣም ብዙ ሰው ያውቀዋል እና እንደ ሰው አይደለም የሚያወራው በጣም የሚያሳዝነው ነገር ያ ነው እንደ ውሻ ነው በቃ እኔ ባርክ ነው የሚያደርገው መጮህ ብቻ ነው የሚችለው ከሰው ጋር ለመግባባትም ፊዚካሊ የሆኑ እንቅስቃሴዎችን ነው የሚጠቀሙት በብዛት
ይሄም በጣም ከባድ የጤና ችግር አምጥቶባቸው አሁን ላይ ቤተሰቡ ከባድ የሆነ ችግር ውስጥ ነው ያለው እውነቱን ለመናገር እና ዶክመንተሪው ላይ በደንብ ነው ይሄን ነገር የሚያትተው። ይሄ ነገር እየተባዛ በሄደ ቁጥር ነው አሁን ላይ ቤተሰቡ ላለበት ችግር ውስጥ የገባውና እንደዚህ አይነት በተለምዶ አሁን ገጠር አካባቢ ከሆነ በፍጹም አይፈቀደው ነገር ይሄ ነው። በፍጹም አይፈቀድ። አታንዛዛና ብያንዛዛ ነው። ቆይ ገና 5 ደቂቃ ወደኛ ሀገር ግባ። ወደኛ ሀገር ግባና ሀሳብን ቋጭ። እኛ ሀገር ምንድነው? እኛ ሀገር ያለው ነገር እንደ አይነት ነገሮች እኛ ሀገር ማሪ ባንዳንዳ አይ እኛ ሀገር የለም። እንደውም አይፈቀድም። እኛ ሀገር ጭራሽ ነው የማይፈቀደው ይሄኛ እና ገጠር አካባቢ እኔ እንደውም ማስታወሰው አንድ ታሪክ አለ። የቅርብ ቤተሰብ ነው እንደዚህ ያጎት ልጅ ነው ያገባውና ቤተሰቡ ውስጥ በጣም ከባድ ችግር ነበር ያስነሳው። እነሱ እያሉ የነበረው ዘር ይባላሻል። አይ እንደው አንድ ቤተሰብ ውስጥ እንዴት ነው ትዳር የሚመሰረተው? እንዴት ነው ዘመድ ውስጥ አንድ ዘመድ ቅርብ ዘመድ ሆነን እንዴት ነው ሌላ ጋብቻ ደግሞ የሚመሰረተው ነበር ጥያቄ ነበር። ነገሩ ግን አልተፈቀደም። በዛው ጋብቻው እንዲቋጭ ነው የተደረገው። በመጀመሪያዎቹ ወራት ነው በአንደኛው ወር ነው ነገሩ እንዲቋጭ የተደረገውና ይሄ ነገር ሰዎቹ ሳያቁም ይሄ ነገር ልክ እንዳልሆነ ያውቃሉ ማለት ነው እያልኩኝ ነበር እኔ ለራሴ። አሁን ቅርብ ጊዜ ይሄን ታሪክ ስሰማው ይሄ ደግሞ ልክ እንደሆነ ነበር እየገባኝ ነበር እና በጣም ሪስትሪክትድ የሆነ ነገር ቢኖር ገጠሩ አካባቢ የቤተሰብ ጋብቻ ወይም ቅርብ ቤተሰብ ጋብቻ የማይፈቀድበት አንዱ ምክንያት ይሄ ነው። እና እንግዲህ እንደዚህ አይነት ታሪኮችን ለማግኘት ሰብስክራይብ አድርጉ፣ ሼር አድርጉ ለጓደኞቻችሁ፣ ለዘመዶቻችሁ። አይ ኖ በስቶሪውን በደንብ ማብዛት ነው ይችላል ነበር ግን በአጭሩ ቋጨሁት። እያንዛዛሁም ነው እያለኝ ነው እዚህ። እናመሰግናለሁ ስለተከታተላችሁ።